ይሄንን በዚሁ በፒክስአርት ነው የሰራሁት ማለት ነው። እንደፈለጋችሁ መስራት ትችላላችሁ። የአቤል ብርሃኑን ታያችሁ አቤል ብርሃኑ በኮምፒውተር የሚሰራቸው እናንተ በስልካችሁ መስራት ትችላላችሁ። በፒክስአርት እንዴት ታምኔል እንደሚሰራ ዛሬ የማሳያችሁ ይሆናል ማለት ነው። ፉል ቱቶሪያል በዚህ ቪዲዮ እሰጣችኋለሁ። እስከ መጨረሻው ብቻ ነው መመልከት ከእናንተ የሚጠበቀው ማለት ነው። ሁሌ እኔ የምሰራው ታምኔሎችን እነኚህን በመጠቀም ነው ማለት ነው። እነኚህን በመጠቀም አንደኛ ፒንተረስት ነው። ከዛን እነኚህን ቴክስቶችና ባክግራውንድ ስፈልግና እነኚህ ደግሞ እነኚህ ሁለቱ ትንሽ እንትን ይፈልጋሉ በብዛት ቴምፕሌቶች ስላላቸው ኮኔክሽን ይፈልጋሉ ማለት ነው። እና እዚህ ጋር ፒንተረስት አለ። ሁላችሁም ይሄን ፒክስላብን ታውቁታላችሁ፣ ግን ፒንተረስትን የተለያየ ፒኤንጂ ለማውረድ ፎቶ ባክግራውንዶች ያስፈልጉናል አይደለ? ታዲያ ታምፕኔል ለመስራት ከነኚህ ላይ ፒኤንጂ የሆኑ ባክግራውንዳቸው ሪሙቭ የሆነ ማግኘት ትችላላችሁ ማለት ነው። እንግዲህ ዛሬ እንዴት እንደምሰራ በተለይ ቀላል የሆኑ ቭሎጎች ሲሰሩ አሁን እኔ ማለት ነው ቭሎጎች ሲሰሩ ጊዜ ቀላል የሆነ ብቻ ነው የሚያስፈልገኝ። ምንድነው የሚያስፈልገኝ? ባክግራውንድ ብቻ። አሁን ለምሳሌ ዝም ብዬ አሁን የቤርሙዳ ሚስጥር ብዬ ብሰራ ከኋላ ምን ያስፈልገኛል? አንድ የኔ ሪአክሽን ያረገ ፎቶ ወይ የኔ ፒክቸር እና የሆነ የደነገጠ ወይም የተገረመ እና ልክ ሚስጥር ሲባል ጊዜ ድብቁን ነገር እንዳወቀ ነገር የሆነ በቃ ሪአክሽን ያለው ፎቶ የራስ ሊሆን ይችላል፣ የሌላ ሰው ሊሆን ይችላል እና የስለ ቤርሙዳ የሚያመለክቱ ባክግራውንድ ፎቶዎች ማለት ነው። አሁን ለምሳሌ ክቡን ይሄ ባክግራውንድ ቤርሙዳ ትራያንግል ላይ ያለውን ይሄ እንዲህ ውሃው ሲጠቀለል ጊዜ ወደ ላይ የሚወጣው እሱ ቢኖራችሁና ከፊት ለፊት የሆነ ሪአክሽን ያለ ፎቶ ቢኖራችሁ መስራት ትችላላችሁ። እስኪ አሁን እኔ ለምሳሌ ማለት ነው እኔ ዛሬ አንድ በፒክስአርት ታምኔል ሰራላችኋለሁ የቭሎግ የሆነ ማለት ነው። ሌሎችም እንዴት እንደሚሰሩ አሳያችኋለሁ ማለት ነው። በፒክስአርት እንዴት እንደሚሰራ ማለት ነው። ለምሳሌ ምን ብዬ ልስራችሁ ካሁኑ ልንገራችሁ ሙሉ ሐሳቡን ማለት ነው። ስለ ቭሎግ ነው የሚያሳየው። እስኪ ዝም ብዬ የጠፉት ጀልቦች ብዬ ልስራ ማለት ነው። አሁን ለምሳሌ እዚህ ፒክስአርት ውስጥ አንዴ እንነካዋለን። አሁን ያለ ኮኔክሽን ነው የምሰራችሁ። ለምን? ባክግራውንድ ራሴ ስላለኝ ማለት ነው። እነኚህ ላይ ባክግራውንድ ማግኘት ትችላላችሁ ከነኚህ ላይ ማለት ነው። ለምሳሌ እዚህ ፎቶ ጋር የሚላሉ ትመጣላችሁ። ባክግራውንዶች ትሬኒንግ ባክግራውንድ የሚላል እዚህ ጋር ትሬኒንግ የሆኑ ባክግራውንድ እዚህ አፕል ላይ ማግኘት ትችላላችሁ ማለት ነው። ኮኔክሽን ስለሌለኝ ነው እንጂ የሚከብድ ይሆናል ማለት ነው። እኔ አሁን ስላለኝ ግን ምን አደርጋለሁ ማለት ነው ከራሴው እወስዳለሁ። እስኪ መጀመሪያ የራሴ ሪአክሽን የሚያደርገውን ፎቶ አንድ ልውሰድ እስኪ ዝም ብዬ ማለት ነው። እዚህ ጋር ሲኦል የሚለውን ልንካና አንድ ፎቶ ልውሰድ እስኪ ለምሳሌ ይሄ ሪአክሽን ያደረኩት ፎቶ ነው እንበል። የሆነ በቃ ደንግጬ ምናምን ተገርሜ የሆነ እንበልና እስኪ እንየው። አንዴ ክሊክ አደርገዋለሁ። እንዴ ክሊክ ካረኩት በኋላ እንደዚህ ትንሽ እስኪ ያመጣላችሁ እስኪ ያሳይ ተጠብቃላችሁ። ከዛን እንደዚህ መጣ እንበል እስኪ ከዛን እዚህ ጋር ባክግራውንድ ሪሙቭ ለማድረግ ይከፋለ ያለውን እዚህ ጋር ከት አውት የምትሏን ትነካላችሁ። በተለያየ መንገድም ሪሙቭ ማድረግ ትችላላችሁ። እዚህ ጋር አንዴ ክሊክ ታደርጋላችሁ። እንዴ ክሊክ ካደረጋችሁ በኋላ ይሄንን ሪሙቭ ማድረግለ ፐርሰኑን በሙሉ አስቀርቼልህ የኋላውን ነው ወይስ ፌሱን ብቻ አስቀርቼልህ ሌላውን ላድርግ ነው? ፌስ ስትሉ ፊቱን ብቻ ነው የሚያስቀርራችሁ። ለምሳሌ እያንዳንዱን ነክቼ ላሳይ። ክሎዝ ሲል ክሎዙን ብቻ፣ ስካይን ሲል ስካይን ብቻ አስቀርቶ ሌላውን ሪሙቭ ያደርጋል። ሄድም ሲል ጭንቅላቴን ብቻ ይዞ ሌላውን በሙሉ ምን ያደርጋል? ፌድ ያደርጋል ማለት። ለምሳሌ እስኪ አሁን ፌስ የሚለው ለንካ ፌስ የሚለውን ስለካ ፊቴን ብቻ ነው የሚያስቀረው። ሌላው አልተቀባው በሙሉ ምን ይሆናል? ሪሙቭ ይሆናል ማለት። ፐርሰን ስር ጊዜ ሙሉ ስለሆነ ፐርሰን የተቀባውን ብቻ የተቀባውን ፓርት ያስቀራልኝና ሙሉን ሪሙቭ ያደርጋል። ክሎዝ ሳለ ደግሞ ኢንተርኔት ነው የሚጠይቀው። ስካይን እና ክሎዝን በኢንተርኔት ነው ሪሙቭ የሚያደርገው ማለት ነው። ፐርሰን ብዬዋለሁ አሁን እኔ ለምን ፎቶን በሙሉ ስለምፈልገው ማለት ነው። ከዛን ከኋላ ያለውን ሪሙቭ ያደርግልኛል። ከዛን ሌላ የት ጋር ነው የምንነካው ላላችሁ እዚህ ጋር እዚህ ራይት ትሉታላችሁ። ካልተመቻችሁ ደግሞ እዚህ ጋር አንዱ ተነኩና መቀየር ትችላላችሁ ማለት ነው። እነኚህ አውትላይን ምናምን ተፈለጋችሁ በራሳችሁ መስመር አሰምራችሁ የምታረጉበት ነው። የቱ ፓርት ይቀባልኝ የቱ ፓርት አይቀባልም ብላችሁ በራሳችሁ አጀስት የምታደርጉት ነው። ይሄን ደግሞ በሼፕ ለምሳሌ ፊቴ በዚህ በሬክታንግል መልኩ እንዲወጣ ሬክታንግል ላረክ ስል እያንዳንዱ የቀረችው ፓርት አብሮ ይወጣል ማለት ነው። ዜርፎር እናንተ እኔ የምላችሁ ራስ በራሱ ማለት ነው አውቶማቲክ ፐርሰን የሚለው ስትነኩ ሰው ዳል ፐርሰን የሆነውን አካል በሙሉ አውቶማቲካሊ ባይ ዲፎልት ይቀባል ማለት ነው። እኔ ሪኮመንድ ማድረጋችሁ ፐርሰን የሚለውን ብትነኩ ጥሩ ነው። በራሳችሁ አጀስት ባታረጉ ማለት ነው። አጀስት የምታረጉት እሱ እናንተ ስታረጉ ባይ ዲፎልት አልቀባቃላችሁ ለራሳችሁ ያኔ ማስተካከል ትችላላችሁ። እዚህ ጋር ራስ ራይት ትምጣላችሁ። እንዲ ራይት የሆነ ባክግራውንድ ምን አድርጎት ወደ ሪሙቭ አድርጎልኛል ማለት ነው የፎቶዬ። አሁን ይሄንን አስቀርቶልኛል። እንግዲህ አሁን ምንድነው ባክግራውንድ ላስገባ የጀልባን የሚያመለክት ባክግራውንድ እሱን እንዴት ነው ፎቶ አደም ማድረገው? ይሄ ከስር ያሉትን ነኝ ኤዲት የምናደርግባቸውን ከስር
እንደነኚህ አይነቶችን ታቦችን እንዲታሸራቱትና ይሄው አድ ፎቶ ወይም አድ ፎቶ ፒክቸር የምትለዋል እዚሽ ጋር አንዴ ክሊክ እናረጋታለን። እዚሽ ጋር ይሽተት አይደለ አድ ፎቶ የምትለዋል እቺኛው ማለት ነው። አንዴ ክሊክ እናረጋታለን። ከዛ እንደዚህ ያመጣልኝ። ከዛ ምን አረጋለሁ መሰለው ባክግራውንድ ፎቶ ለማስገባት ጀልባ ያለው ማለት ነው። እዚህን ሻርተት ታረግና አድ ፎቶ የሚለውን እነካለሁ። ከዛ ምን አረጋለሁ ማለት ነው ፎቶ አስገባለሁ። እዚሽ ጋር አድ ፎቶ የምትለዋል አንዴ ክሊክ አረጋለሁ። ወደ ጋላሪ ወስደኛል ማለት ነው። ከዛ ትንሽ ተጠቅማላችሁ። ከዛም ትፈልጋላችሁ ጀልባ ያለውን ፒክቸር ማለት ነው። እስኪ ከነኚህ መሀል ውስጥ ይሄንን ዳርጎ ጌት ኮርነር ላይ ያለው ኔዘርላንዱ ማለት ነው። እዚህ ጋር ሌላ ጀልባ ማግኘት ይችላል። ለምሳሌ ነው የምላችሁ እናንተ ብዙ የሆኑትን ሺፖችን ማድረግ ትችላላችሁ ማለት ነው። እኔ ለማሳየት ያለው ከዛ እዚህ አናቱ ላይ ከነካችሁ ቦታ አንዴ ፎቶ ከነካችሁ በኋላ አናቱ ላይ አድ የምትለውን አንዴ ነው ክሊክ ታደርጉታላችሁ። እዚህ ጋር አድ የምትለውን ከነካችሁ በኋላ እንደዚህ ያመጣላችኋል። እንግዲህ አሁን ደግሞ በታምኔል ሳይድ እንዴት እናደርጋለን የምትሉት ካላችሁ ይሄኛው ነው ፒክቸሩን አንዴ ክሊክ ታደርጉታላችሁ። እሱን ክሊክ ስታደርጉ ጊዜ ከስር እነኚህን ከዚህ ታሸራቱና ባክግራውንድ የሚለውን አንዴ ክሊክ ታደርጋላችሁ እዚህ ጋር ነው ማለት ነው። እንዲህ ክሊክ ስታደርጉ ጊዜ ከስር ሬሽዮ ባክግራውንድ የሚል አለ። ከዛ እኛ የፈለግነው ሬሽዮ ነው። ሬሽዮ ላይ ራስ በራሱ ይመጣል። ከዛ ይሄንን እንደዚህ በማሸራተት ወደ ጎን የታምኔል ሳይዝ ላይ እናስቀምጠው። የታምኔል ሳይዝ ማለት በ16 ና ሬሽዮ 9 ነው። በዚህ ነው እናስገባዋለን ማለት ነው። ከዛ ምን እንለዋለን ራይት እናረጋለን ማለት ነው። ከዛን ቅድም የባክግራውንድ ያስገባናትን እቺን ፎቶ ባለጀልባዋን አንድ ክሊክ እናደርጋለን። ከዛን እናሳድጋታለን እንሞላታለን ማለት ነው። ይሄንን እንዳለ ከኋላ ያለውን ባክግራውንድ ብለን ፉል እናደርገዋለን በዚህ ፒክቸር ማለት ነው። እንደዚህ በመሳብ መሙላት ማለት ነው። አሁን ገብቷል ማለት ነው። እንዲህ ከጨረስን በኋላ አሁን ከኋላ ያለው ባክግራውንድ አይታይም። የኔ ፎቶ እንዴት ነው ወደ ፊት ለፊት የምናመጣው ካላችሁ እዚህ ጋርችን ያያችኋት እዚህ ያለችውን ታብ አንዴ ክሊክ ታደርጋላችሁ። ከዛን ይዘረዘርላችኋል እዚህኛ ውስጥ እየገባው እንዳለ ኤሌመንቶች እዚህ ጋር መጣላችኋል ማለት ነው። ከዛን የኔ ፎቶ እንደዚህ ጋር ያለውን አያችሁት። ከሱ በታች ያለውን ፎቶ አንዴ ትጭኑትና እንዲህ ያዝ ታደርጉትና ወደ ስር እንዲህ ድራግ ታርጉታላችሁ። ትጎርቱታላችሁ። ያዝ ሁል አርግታችሁ ይዛችሁት ወደ ስር ድራግ ታርጉታላችሁ። ሲጎርቱት የኔ ፎቶ ይመጣል ወይም ፒክቸሩ ይመጣል ማለት ነው። ከዛ እኔም ፎቶ ስፔስ መስጠት ማለት ነው። ከዛ ምን አርግታችሁ እሱ ላይ አንዴ ክሊክ ታረጉና ለምን እሱ እንዲንቀሳቀስላችሁ ማለት ነው። ክሊክ አርግታችሁ ምን ታረጋላችሁ እሱን ትይዙታላችሁ ማለት ነው። እቺ እዚህ ጋር ቁልፍ ታረጋላችሁ። ከዛን ይሄን ማንቀሳቀስ ብቻ ነው ማለት ነው። ይሄ ቁልፍ እንዳይሆንባችሁ። ይሄ ቁልፍ ከሆነ ላይንቀሳቀስላችሁ ይችላል። ይሄ ፒክቸር ያለበት እዚች ጋር ቁልፏን አይታችኋል አይደል? ሌጋ ነው ምልክት። እቺ እንዲ ቁልፍ እንዳትሆን እንደሰራኛው እንዲ ቁልፍ ከሆነች እንዲ ከፈቷት አረደና ይንቀሳቀሳል። ከዛ አናቱ ላይ ያለው ሌየር የሚለውን ትነኩታላችሁ። ከዛን ይሄንን ፖዚሽን መስጠት ማለት ነው። ከዛን ይሄን ፖዚሽን ከሰጣችሁት በኋላ ማለት ነው እንደዚህ ማሳነስ ማታለቅ ትችላላችሁ። እስኪ ለምሳሌ እኔ ከታምኔል ጋር እንዲሄድልኝ እንዴት ላድርገው? እንዲህ ካሳነስኩት ትንሽ ያንሳል ማለት ነው። ለምን በቁም የተነሳ ፎቶ ስለሆነ ትንሽ እንዲሰፋ ላድርገው። እንዲም ሰፋ አድርጌ ደግሞ አልሆን ካለ ይሄን የጎኑን ማለት ነው እዚህ ጋር ያለውን እንዲህ በመሳብ ማሶፈር ማዘርጠጥ ትችላላችሁ። ለምሳሌ እንዲህ ሰበዛብ ዘርጠጥ ይላል ማለት ነው። ልክ ከሰው ቅርጽ እንዳይወጣ ብቻ እናንተ አስተካክላችሁ ቁጭ ማድረግ ትችላላችሁ። አሁን እኔ ስለሳኩ ነው እንጂ የሆነ ሪአክሽን ባሳይ ኑሮ እጄን ምናምን ወደ ጀልቦቹ ይዤ ልክ አቤል ብርሃኑን ቪዲዮ ካያችሁ እንደሱ ማለት ነው ወደ ጀልቦቹ እየጠቀሳችሁ ምናምን ፊታችሁ ላይ ሪአክሽን እያሳያችሁ ለምሳሌ እንደዛ አስቡት። ይሄን ፒክቸር እንደዛ ሪአክሽን እንዳደረኩ አስቡና ያዙት። ከዛን እንደዚህ ቦታ ዘቀዝች ጋር ልስጣው በቃ እንደዚህ ያደረኩ ትንሽ ቆይ ላስፋ ትንሽ በቃ እንደዚህ አረግን። ከዛን ቴክስቶች ማስገባት ማለት ነው የጠፉት ጀልቦች ማለት ከዛን እዚህ ጋር ቴክስት እንዴት ነው እናስገባው? እዚህ ጋር ይኸውና ይሄን ሸርተት በማድረግ ቴክስት የምትለውን አዲስ ትረካላችሁ። ከዛን ጽፈታችሁን ማስገባት ማለት ነው። የጠፉት ጀልቦች ብዬ ልጻፍ። ከዛን የጠፉት ጀልባዎች አልኩኝ። ከዛን ከለር መስጠት ማሳነስ ምናምን ነው። እሱን ያው ታውቁታላችሁ እንዴት እንደሚሰጥ። ይኸውላችሁ እዚህ ጋር እንደዚህ ማድረግ ማለት ነው። እንደዚህ መስጠት የጠፉት ጀልቦች ከዛን እናንተ እንዲያምር አድርጋችሁ ቴክስቱን የተለያየ ሼፕ መስጠት ማለት ነው። በአሁን ላይ እኔ ልንገራችሁ ሼፖችን እዚህ ጋር እንደምሰጠው አናቱ ላይ እንዲሁ ፎንት ይመጣላችኋል። ፎንት መቀየር ትችላላችሁ። ይኸው እዚህ ከአናቱ ላይ ያለው ከቴክስቱ በላይ ያለውን መቀየር ትችላላችሁ። ለምን ባይ ዲፎልት ራሱ ስለሚያመጣላችሁ ምን ማያቅታችሁ እነኝን እንደዚህ ወደ ጎን እየሳባችሁ ቴክስት ማድረግ ትችላላችሁ ማለት ነው። ለምሳሌ እስኪ እኔ ኦርቢትረን በሚለው ላርግና አላስቀምጠው። ከዛን ምን አደርጋለሁ ከለር የሚለው ጋር ሄዳለሁ። ከለርን እንደፈለኩ መስጠት እችላለሁ። ነጭ ከፈለኩ ይሄን ከፈለኩ ይሄንን ጥቁር ከፈለኩ ማድረግ እችላለሁ ማለት ነው። ግሬዲየንት መስጠት ከፈለኩ ይሆን ነው። በዚህ በማዶ ያለው ግሬዲየንት ምንድነው አረንጓዴና ይሄኛው ከለር ማለት ነው ይሆናል ማለት ነው። መቀየር ከፈለኩ ማለት አረንጓዴና ቢጫ ይሁን ብልስ
አረንጓዴና ቢጫ ቢሆን የኔ ግራዲየንት የሚሆነው የጠፉት ጀልባ የሚለው እነኚህ ሁለቱ ነው የሚሆኑት ማለት ነው። በቃ እንደውም በዚህ ላይ አድርግና እንደዚህ ላስቀምጠው። እናንተ ግን በጣም እንዲስብ አድርጋችሁ መስራት ትችላላችሁ ማለት ነው። ከዛን ደግሞ ይሄን ፎቶ ይሄንን ፒክቸር ከኔ ፒክቸሩ ኋላ ማድረግ ከፈለጋችሁ ባክግራውንድ ኋላ ማድረግ እዚሁ ሌየር ውስጥ ነው። በቃ ይሄ ወደፊት ወደ ኋላ ምናምን ማቀዳደም ከፈለ ሌየር ውስጥ ነው። ሌየር ውስጥ ገቡና ይሄን እንደዚህ ሆልድ አድርጋችሁ ጽፋቱ ከፎቶ ጀርባ ማድረግ ነው ማለት ነው። ከስር ታሸራተቱት ከዛን ይሄውን እንደዚህ ሳረገው ከኋላው ይሆናል ማለት ነው። እሺ እንደዛ ታደርጉታላችሁ። ከዛ በቃ ባክግራውንድ ኋላ መንዳት ትችላላችሁ ማለት ነው እንደዚህ። እና ሌላው ደግሞ ስትሮክ መስጠት የጠርዝ ጠርዙ ላይ ወይም ደግሞ ቦርደሩ ላይ ያለውን ከለር መስጠት ማለት ነው። ልክ የኛው ስትሮክ የሚለውን ከስር ያለውን አማራጭ ትነኩና እዚህ ጋር ያለውን ትነኩና ከዛ እንዲህን ስትጨምሩባት በዚህኛው ማለት ነው። ይሄን ወደ ግራ ስታደርጉት ይቀንሳል፣ ይሄ ወደ ቀኝ ስታደርጉት የሚጨምር ይሆናል። ስትሮኩን ተመጣጣኝ አድርጋችሁ መስጠት ማለት ነው። ልክ አሁን እኔ እስኪ ትንሽ ልቀንሰው ስትሮክ ባይበዛ ጥሩ ነው እና ማለት ነው። እናንተ ታምኔል የምትሰሩበት ሶፍትዌር የቱ ነው ምርጥ ምናምን ብላችሁ የምትጠይቁ ከሆነ ምርጥ የሚባል ነገር የለም። ምርጥ የሚባለው ባለቤቱ ሁሌ የሚሰራበት ማለት ነው። ሁሌ በፒክሳር የምትሰሩ ከሆነ ሁሌ ፕሮፌሽናል እየሆናችሁበት ትሄዳላችሁ፣ የማትቀያይሩ ከሆነ ማለት ነው። ለምሳሌ እስኪ አሁን ይሄ ቴክስት የሚለው እዚህ ጋር ነው ያለው፣ የሼፕ የሚለው እዚህ ጋር ነው ያለው፣ እዚህ ታይም ላይኑ ስር ያለው ማለት ነው እና ሌላኛው ሶፍትዌር ጋር ስትሄዱ ሊቀያየሩ ይችላሉ፣ ወይም የቴክስት የሼፕ ቦታ ሊሆን ይችላል። ያኔ ደግሞ ምን ትሆናላችሁ? ፕሮፌሽናል ኤዲተር ላትሆኑ፣ ፕሮፌሽናል ግራፊክ ላትሆኑ ትችላላችሁ። በአንዱ እየደጋገማችሁ ስትሰሩ ቦታቸውን ስፔሳቸውን ስለምትለምዱ አንደኛ ፍጥነት ታገኛላችሁ፣ ሁለተኛ ይበልጥ እያወቃችሁ ስትሄዱ ያንን ነገር ምን ትሆናላችሁ? አሁን ለምሳሌ አንድ ሰፈር ስትቀመጡ ያን ሰፈር በጣም ስለምታውቁት ሁሌ በጨለማሚው በቀኙ ወዳው ታውቁታላችሁ። ግን የሆነ የማታውቁ ሰፈር ብትገቡ ይሄ ሰፈር ይሄ ነው እያላችሁ ብቻ ታውቃላችሁ ማለት ነው። ፕሮፌሽናል የምትሉት አንድ ሶፍትዌር ላይ ተረጋግታችሁ ስትሰሩ ነው ማለት ነው። ያኔ የእናንተ ሶፍትዌር ለእናንተ ምርጥ ይሆናል ማለት ነው። እንደዛ ነው። እሺ እንደዚህ ካደረግን በኋላ ምንድነው እስኪ ሌላ ታምኔል እየሰራን እንበልና የኔን የፒክቸሩን ከለር መቀየር ፈለጋችሁ፣ ስትሮክ መስጠት ፈለጋችሁ እንበል። እሱን አንዴ ክሊክ ታደርጋላችሁ። ፒክቸሩን ክሊክ ካደረጋችሁ በኋላ ወደዚህ ካፓሲቲን ከፈለጋችሁ ካፓሲቲውን እሱን ብቻ መቀነስ ትችላላችሁ፣ እንዲህ መጨመር ትችላላችሁ፣ ክሮፕ ማድረግ ትችላላችሁ፣ መቀነስ፣ ሳይዙ መጨመር መቀነስ ምናምን ትችላላችሁ። ልክ እንደፈለጋችሁ እንደዚህ ምኑን የራሱ የፒክቸሩን ብቻ ማለት ነው። ባክግራውንዱ ሳትነኩት ማለት ነው። እዚህ ጋር ደግሞ ሮቴት ማድረግ ትችላላችሁ፣ ደስ እንዳላችሁ መቀያየር፣ ወደ ግራ ወደ ቀኝ ወደዚህ ወደዛ ወደዚህ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ሻዶ ነው፣ የጥላው መስጠት ማለት ነው። ይሄኛው ደግሞ የስረኛው ካፓሲቲ የሚለው ጥላው ማጠናከር ይሆናል። ካፓሲቲ የሚለው ጥላው ምን ያደርገዋል? ያጠናክረዋል። ጠንከር ይሄ ደግሞ ላላ እንደ ብለር እንደማድረግ ማለት ነው። ይሄ ብለር የሚለው ደግሞ ደብዘዝ ምናምን ብለር ታውቃላችሁ ታዲያ ሻዶ ምን ያደርገዋል? ብለሪ ያደርገዋል። እንደዚህ ተጨምርበት እንደዚህ ያደርግ ደግሞ ያጠናክረዋል፣ ቅርጽ ምናምን እንዲኖረው ያደርገዋል ማለት ነው። ግን እኔ አሁን ስለማልፈልግ ነን እለዋለሁ ማለት ነው ሻዶ። እሺ ሌላኛው ደግሞ አጀስት ውስጥ የምትገቡት ካፓሲቲ እና ብለር የሚለውን አጀስት እያረጋችሁት ማለት ነው። ፖዚሽን ነው የምትሰጡት። ሌላኛው ደግሞ እንዲህ ስታረጉት ምን ወደ ስር ወደ አናት እያረጋችሁት ነው። ምን ሻዶን ፖዚሽን እየሰጣችሁ ነው። ይሄ ደግሞ ሻዶን ደግሞ ከለር መስጠት ማለት ለምሳሌ ሻዶ በቀይ እንዲሆንልኝ ከፈለኩ ይኸውላችሁ ይነርግጫለሁ። ከዛን አጀስት ማድረግ ማለት ነው። እንደዚህ ጠንከር ማድረግ፣ ማላላት፣ ብለሪ ማድረግ፣ አልብለር ማድረግ እንደዚህ በእነኚህ መስራት ትችላላችሁ። ሌላኛው ደግሞ ከታውት ነው። ከታውት አድርገናል። ከታውት ማለት ባክግራውንዱን መሰረት ከላው ላይ ነው ማለት ነው። ሌላኛው ደግሞ ከለሮቹን ያልኳችሁ ቅድም ኮንስትራክት ይኸው ለብቻ መጨመር ትችላላችሁ። ለሱ መቀናነስ ደስ እንዳላችሁ አሳምራችሁ ፒክቸራችሁ የበለጠ እንዲያምር እንደዚህ ሳቹሬሽኑን መጨመር መቀነስ፣ ብቻ ፒክቸሩን ማሳመር ለብቻው እንደዚህ ማጥቆርም ትችላላችሁ። የበኋላው ባክግራውንድ ሳይነካ ማለት ነው። ልክ እንደዚህ ማድረግ ትችላላችሁ። እስኪ እዚህ ጋር እኔ እንትኑን ላጥፈው፣ ከኋላ ያለውን ሻዶውን አጥፈዋለሁ ማለት ነው። ዘር እንደዚህ እለዋለሁ። ሻዶውን ለማጥፋት ምን አደርጋለሁ መሰላችሁ? እዚህ ሻዶ የሚለው ነካለሁ፣ ከዛ ነኒ የሚለው ነካለሁ፣ ከዛ ይጠፋል ማለት ነው። ሌላኛው ምን ቀረን ታዲያ? ኢፌክት ነው። ኢፌክት ከፈለጋችሁ እንደፈለጋችሁ መስጠት ትችላላችሁ፣ ለብቻው ማለት ነው። ለፒክቸሩ እንደዚህው እየቀያየራችሁ መስጠት ትችላላችሁ። ካልፈለጋችሁ ደግሞ ወደ ኋላ ነን የሚለውን ትነካላችሁ፣ ወደ ቀድሞ እንዲመለስላችሁ ከፈለጋችሁ። ከዛ ደግሞ እዚህ ጋር ራይት በትለው ማለት በኩል መንከር ነው። እላው ላይ ምን ይሆናል? አፕላይ ይሆናል ማለት ነው። ሌላኛው ምንድነው ይቀር? ይሄ ብሌንድ የሚለው ደግሞ ማለት ነው የተለያዩ አማራጭ አለው። ይሄ ኖርማል፣ ስክሪን፣ መልቲፕላይ የሚለው እዚህ ጋር ታያችኋል። እነኝም በመቀያየር የተለያየ ኢፌክት ይሰጣችኋል። አሁን ለምሳሌ ይሄ እንደዚህ ስነካው መልቲፕላይ ስል እንዲህ ስነካው ላይትን እንዲህ ስነካው የሚሰው ኦቨርሌይ ስነካው እንደዚህ ማለት ነው ሚክስ ያደርገዋል ከኋላው ከባክግራውንድ ጋር። ከኋላ ያለውን ፒክቸር ከኋላ ያለውን ባክግራውንድ በፒክቸር ውስጥ ምን ያደርጋል?
ሰርጎ ያሳያል ማለት ነው። አድ ደግሞ እናንተ የተለያየ ፒክቸር ካላችሁ አድ ብላችሁ ያወረዳችሁትን ትጨምሩበታላችሁ ማለት ነው። እንግዲህ ሌላኛው ደግሞ ቦርደር ነው። ቦርደሩ ላይ ደግሞ እንደዚህ ይሄኛውን አያችሁ ታምኔሉን ሳይዝ እንዲኖረው ላይ ማለት ነው። ያያችሁት በየእንዳለ በቦርደር ላይ እንደዚህ አይነት ሳይዝ ይኖረው። ይሄ ሳይዙን ደግሞ በነጭ ማድረግ ከፈለጋችሁ ማሳደግ ከፈለጋችሁ እንደዚህ ማድረግ ከፈለጋችሁ ይሄን መቀነስና በመጨመር ማድረግ ነው ማለት ነው። አሞንቶ ለምሳሌ ጥቁር ሳረግ ጥቁር ይሆናል፣ ቀይ ሳረግ እንደዛ ከለር እየቀየራችሁ መሄድ ትችላላችሁ። ከዚህ ውስጥ እንደዚህ አሸራታችሁ የፈለጋችሁ ከለር ከሌለ ይሄን እዚህ ጋር ያለውን ክቡን በመንካት የተለየ ከለር ከውስጡ መውሰድ ትችላላችሁ ማለት ነው። እዚህ ጋር ያለችው ማለት ነው እንዲህ በመንካት የተለያየ ከለር አማራጭ አለ ማለት ነው። እንደዚህ እላው ላይ በማሽከርከር የፈለጋችሁትን ከለር መስጠት ትችላላችሁ ማለት ነው። እንደዚህ ማድረግ ነው። እኔ ግን ስለማልፈልገው 0 ላይ ላስገባው ማለት ነው። ቦልደሩን 0 ላይ ከማስገባት ነን ልበለው። ሌላኛው ደግሞ ሼፕ ነው። ሼፕ ማለት የቀድሙ ቦታ ነው የሚያወጣባችሁ። ሼፕ እና ከታውት የሚለው በመቀስ የተደረገው አንድ ነው። ሼፕ የኋላ ባክግራውንድን መቆራረጥ ምናምን ማድረግ ነው ማለት ነው። በሼፕ ማድረግ ሼፕ ማለት በራሳችሁ ዲዛይን በተደረጉ ሼፖች ከታውት ማድረግ ማለት ነው። ለምሳሌ በዚህ ዲዛይን እንዲቆረጥልኝ ከፈለኩ እዚህ ጋር ያለው እንደዚህ በማድረግ ለምሳሌ እዚህ ጋር በዚህኛው መልክ ከፈለኩ ምን ያደርግልኛል ማለት ነው። ከኋላውን ፒኤንጂ ስለሆነ ነው እንጂ ፎቶ እንደ ፒኤንጂ ስለተቀመጠ ነው እንጂ ከነ ባክግራውንዱ ይቆርጥልኛል። በዚህ በኮን መልክ ሆነ በኮን በእነኝ በፈለጋችሁ ዲዛይን አርግቶ ከባክግራውንዱ ጋር ያወጣላችኋል። ይሄ የተጻፈበት እንዳለ ባክግራውንዱ ላይ ያወጣል። አሁን ለምሳሌ ሸሚዜ ላይ ያለው ልክ የተቀባበት እንደተቀባው አርግቶ አርግቶ ያወጣል ማለት ያ የተቀባበትን ኦብጀክት ብቻ ነው ሌላውን የቀረውን ሪሙቭ አርግቶ የሚያወጣው ማለት ነው። እናንተ በፈለጋችሁ ማድረግ ትችላላችሁ። እኔ ሁሉ ለእናንተ ለማሳየት ነው እንጂ እኔ ምንም አላረግም። ከዛን ኤክስ ለዋለሁ እኔ ስለማልፈልገው ከዛን ዲስካርድ ለዋለሁ ወደ ቀድሞ ይመለስልኛል ማለት ነው። እዚህ ጋር የእስክሪብቶ ምልክት ያላችሁ ለምን እንደምትጠቀማችሁ መሰላችሁ? መጀመሪያ እዚህ ጽፈቱ ላይ ክሊክ ካደረጋችሁ በኋላ የእስክሪብቶ ምልክት አንዴ ትነኩና ከለር ደግሞ ከዚሁ ከባክግራውንዱ ላይ ከሽመዛችሁ ላይ በፊታችሁ ከለር ይሁን በውሃው ከለር ይሁን የሚለው ነው። ይሄ ክቡ ነው ላው ላይ የመጣውን ክብ እዚህ ጋር ታዩታላችሁ አይደለ? በዚህ ነው አጀስት የምታደርጉ። ለምሳሌ ያው ልክ እንደዚህ ወደ ውሃው ሳረግ የውሃውን ከለር ይይዛል ማለት ነው። የውሃውን ከለር ልክ አሁን እዚህ ላይ ያለውን ከለር ላው ላይ አፕላይ ይሆናል። ያው እዚህ ጋር ነው ለምሳሌ ታርግ ላው ላይ አፕላይ ይሆናል። እሺ ሌላው ለምሳሌ የሸሚዜ ላይ ላድርግስ። የሸሚዜ ላይ ይሄ ክቡ የሚቀየረውን ከለር አያችሁት? አሁን የቀይ የሆነ ሸሚዜ ላይ ጽፈቱም እንደዛ ይሆናል ማለት ነው። እስኪ ሌላኛው ደግሞ ልውሰድና ሌላ ላይ ጽፈቱን ምን ላድርግ? የወተሩን ልውሰድ። ከለር ወተሯን አረክ ወተር ሆነች ማለት ነው። ስትሮክ እስኪ ለቀይረው እንዲያምር አድርጌ ስትሮኩን በዚህ ጽፈቱ በደንብ እንዲታይ ይኸው እንደዚህ መቀየር ትችላላችሁ ማለት ነው። የአረንጓዴ ባደረገው ያምራል ወይ የሚለውን በቃ አሁን በዚህ መልኩ አድርጌቻለሁ። በቃ የጠፉት ጀልቦች አድርጌ የተለያዩ ማድረግ እችላለሁ። ከዛን እዚህ ጋር ራይት ለዋለው አናቱ ላይ ካበቃው በኋላ ሁሉ ነገር ካበቃው፣ በነገራችን ላይ ደግሞ አይከን መጨመር ከፈለጋችሁ የዩቲዩብ አይከን የተለያዩ አይከኖች መጠበቅ ስቲከር ውስጥ ገቡና አሁን ኔትወርክ ስለሌለ ነው እንጂ ከዚህ ሰርች ምልክቱ ላይ ገብታችሁ ደስ ያላችሁትን አይከን መጻፍ ትችላላችሁ። ዝም ብላችሁ አሁን ዩቲዩብ አይከን ብላችሁ ብትጽፉ ያመጣላችኋል። እስኪ ለምሳሌ ላሳያችሁ። ዩቲዩብ አይከን አልኩት። ዩቲዩብ አይከን ፒንክ፣ ዩቲዩብ አይከን ዋይት የትኛው ነው? ዝም ብዬ ዩቲዩብ አይከን አልኩት። እስኪ አሁን ትንሽ ተጠብቃላችሁ። ከዛን ያመጣላችሁ ነው የዩቲዩብ አይከን። የተለያዩ አይከን አብሮ የሶሻል ሚዲያዎች አይከን ያመጣላችኋል። ከዚህ ውስጥ የተመቻችሁን መምረጥ ትችላላችሁ። በጽፋት እዚህ ጋር ዩቲዩብ አይከን ይላል። ዩቲዩብ አለ እዚህ ጋር የትኛው ደስ ያላችሁን ዩቲዩብ ሳይዝ ወስዳችሁ ማድረግ ትችላላችሁ ማለት ነው። ደስ የሚሉ አሉ። ከነኝ ውስጥ የፈለጋችሁን ሰርች አድርጋችሁ መውሰድ ትችላላችሁ ማለት ነው። ስለ ዳውንሎድ አድርጉቷል። ከዛን እዚህ ጋር ደስ ይላል። ከዛን እዚህ ጋር ሳይዙን አጀስት እያደረጋችሁ መስጠት ነው። ይኸውና ለምሳሌ ዩቲዩብ በቃ አሁን እዚህ ጋር ላርጋትና ዩቲዩብ የምትለው መቀየርም ከፈለጋችሁ እዛው ስቲከሩ ላይ ትገቡና ትቀይራላችሁ። እስኪ ደስ ያላችሁ እቺን እስኪ እናርክ። እቺ ትሆናለች። እቺ ትቀርጭው ራሷ ትሆናለች። ከዛን ላይክ የሚለውን ማድረግ አውርዶልኛል። ሌላ ልጻፍላችሁ። አሁን ለምሳሌ ዝም ብዬ ላይት ኢፌክት ብዬ ልጻፍ። እስኪ ላይት ኢፌክት ዋይት እስኪ ላርክ። ላይት ኢፌክት ዋይቶች አይ እነኚህን አምጡ። በዚህ ጋር ስፖት ላይት አለ፣ የተለያዩ አሉ። እስካሁን ለምሳሌ ቀይ ልበለውና በቀይ ነው ሬድ
የተለያዩ ኢፌክቶች ያመጣላችኋል ማለት ነው። ደስ የሚሉ ኢፌክቶች ማለት ነው። ብዙ አሉ። ብዙ አሉ። እዛን አሁን ለምሳሌ የነክቼ ላሳያችሁ። ላይ ዳውንሎድ ያደርጋል። ከዛ ደስ እንዳላችሁ ማድረግ ትችላላችሁ ኢፌክቱን ማለት ነው። ከዚህ ባክግራውንድ ደግሞ ይሄንን ኢፌክት ከዚህ ኋላ ማድረግ ብፈልግ ከዚህኛው ኋላ ከፎቶ ጀርባ ማለት እዚህ ሌየሩን ተነካላችሁ። ከዛ ይሄንን ትይዙና ከሁሉም በታች ታርጉታላችሁ። ትጎቱና ኋላ ታርጉታላችሁ። በቃ ከዛን ምን ይሆናል ማለት ነው? ላይ አፕላይ ይሆናል ማለት ነው። ከዛን ማስተካከል ኢፌክት። ዋናው ነገር ስቲከር ውስጥ ገብታችሁ መስራት ነው። ደስ እንዳላችሁ ሰውን እንዲስብ አርግታችሁ ማለት ነው። አሁን ጨርሰናል እንበል። እስኪ አሁን ታብኔላችን ሰርተን ጨርሰናል እንበል። ከዛን ምን እናደርጋለን ማለት ነው? እዚህ አናቷ ላይ ራይት የምትሏን እነካለን፣ ሴቭ ለማድረግ ወደ ጋለሪያችን ለማምጣት ማለት ነው። ከዛን እዚህ ጋራችን ሴቭ እንላታለን፣ ራይት እናረጋታለን። ራይት ካረግናት በኋላ አሁንም እቺን ቀስት እናካታለን። እዛን እንደዚህ አማራጭ አመጣላችኋል። ሴቭ እና ፖስት የሚላል። ፖስት የሚለው እዚሁ ፒክስአርት ላይ የራሳችሁን ጉግል ትከፍቱና ላይ ፖስት ታደርጋላችሁ ስራችሁን ማለት ነው። ይሄ ፎቶ አሁን በማድረግ ነው ያልሰራሁትም። ይሄ ጽፈቱን በደንብ እንዲስብ አድርጋችሁ መስራት ትችላላችሁ። ከዛ እዚህ ጋር ሴቭ ትሉታላችሁ። ከዛ ወዴት ነው ሴቭ ማድረግላችሁ ነው? ወደ ሴቭ ፒክቸር ኦን ዩር ዲቫይስ፣ ወደ እኔ ይሄን የምጠቀምበት ዲቫይስ ማለት ነው። እዛ ላይ ነው ዳውንሎድ የሚያደርግልኝ። የስራኛው ሴቭ የሚለው እነካለሁ። ከዛ አናቱ ላይ ደን የምትሏ ትመጣለች። እዚህ ጋር ደን እላታለሁ። ከዛ ስራው በሙሉ አልቋል ማለት ነው። ደን ሆኖልኛል። አሁን ወደ ጋላሪ ገብቼ ባየው ይመጣልኛል ማለት ነው። አሁን እዚህ ጋር ገብተን ፋይል ውስጥ ገብተን እንይ። እዚህ ጋር ይሄው መጥቶልናል ማለት ነው። እዚህ ፒክቸር ውስጥ እንገባለን። ከዛን እዚህ ጋር ዱብ ብሎልናል ማለት ነው። ከዛን ይሄንን ደግሞ የከለሩን ኳሊቲውን ለመጨመር ከፈለጋችሁ ሌላ አፕሊኬሽን ውስጥ ገብታችሁ እዚህ ጋር ማለት ነው ሪሚና የሚለውን አፕሊኬሽን ውስጥ ገብታችሁ ኳሊቲውን መጨመር ትችላላችሁ ማለት ነው። ይሄንን በዚሁ በፒክስአርት ነው የሰራሁት ማለት ነው። እንደፈለጋችሁ መስራት ትችላላችሁ። የአቤል ብርሃኑን ታያችሁ። አቤል ብርሃኑ በኮምፒውተር የሚሰራቸውን እናንተ በስልካችሁ መስራት ትችላላችሁ። አሁን እኔ እንዳለ የኔ ቻናላችሁ ገብታችሁ ታምቢሮን ብታሳዩ በሙሉ በዚህ በፒክስአርት እየሰራሁት ናቸው ማለት ነው። አንዳንዴ ብቻ ፒክስላብን እጠቀማለሁ። የፒክስላብ ደግሞ አጠቃቀሙን ከፈለጋችሁ በኮሜንት ላይ ጻፉ። ሌላ ጊዜ የምሰራላችሁ ይሆናል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። እንዴት አያችሁት? ከተመቻችሁ ኮሜንት ላይ 1 ቁጥርን አስቀምጡልኝ። ካልተመቻችሁ ደግሞ 2 ቁጥርን ነው። እንደዛ አበረታቱኝ። ይመቻችሁ። የዛሬ ቪዲዮ የዛሬ ቱቶሪያል በዚህ ላይ ያበቃል። ባባይ ቻው።